በጽድቅ ፊትህን አያለሁ፣ ክብርህን ሳይ ግን ምን አደርጋለሁ? እጠግባለሁ። ስለዚህ የእግዚአብሔር ፊት የእግዚአብሔር መገኛ ነው፣ ወይም የእግዚአብሔር ቅርበትን ያሳያል። እሱ የቅርብ አምላክ መሆኑን ያሳያል። እግዚአብሔር የቅርባችሁ ነው። ከትንፋሳችሁ ይልቅ እግዚአብሔር የቅርባችሁ ነው። ሊያበረታችሁ የቅርባችሁ ነው። ሊያጸናችሁ የቅርባችሁ ነው። ብርቱ ሊያረጋችሁ እሱ የቅርባችሁ ነው። ሩቅ አምላክ የለንም፣ እኛ የቅርብ አምላክ አለን። እሱ ራሱ ተናግሯል፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። እግዚአብሔር በቅርበት ይረዳችኋል። እግዚአብሔር በቅርበትም ደግሞ ይረዳችኋል። እንደ እግዚአብሔር የሚረዳችሁ የለም። ስለዚህ እሱ የቅርባችሁ አምላክ ያንን ክብር ሊያሳያቸው ኢየሱስ ክርስቶስ ወደ ተራራ ወሰዳቸው። ያ ስፍራ የመገለጥ ስፍራ ነው፣ ወይም የትራንስፊግሬሽን ወይም ኢየሱስ ክርስቶስ በክብር የሚገለጥበት ስፍራ ነው። ስለዚህ ያን ወደዚያ ስፍራ ወሰዳቸው። ሙሴና ኤልያስ ደግሞ እዛ ታዩአቸው እና ሙሴ ተገለጠ። ከዛስ ኤልያስም አብረው ከኢየሱስ ጋር ቆሞ እያወሩ ነበር እዚያ ተራራ ላይ። አሜን ነው። ይሄ ነገር ከዚህ በፊት ታይቶ የማይታወቅ ነገር ነው። ኤልያስ በክብር ሰረገላ ሲነጠቅ የእስራኤል ሰዎች አይተዋል። ድጋሚ ደግሞ እንደሚመጣም ይገምታሉ። ስለዚህ ነው አንዳንዱ ኤልያስ ይሉታል፣ አንዳንዱ ደግሞ ኤርሚያስ ብሎ ያወራሉ ብሎ የሚያወሩት ለዛ ነው። ኤልያስ ነው ያ። ስለዚህ ምክንያቱም ኤልያስ እንደሚመጣ ምክንያቱም የተነጠቀው በስጋ ስለሆነ ኤልያስ ድጋሚ እንደሚመጣ የእስራኤል ሰዎች ያውቃሉ። ስለዚህ ኤልያስን አዩት። ግማሹ እንደውም እንዴ እኛ እኮ ኤልያስ ነው ብለን ነበር፣ ለካ ኤልያስ አይደለም አሉ። መጥምቁ ዮሐንስንም ደግሞ ምን ብሎት ነበረ? አንተ ኤልያስ ነህን አሉት። ኤልያስ ስለሚጠበቅ ክብር ለኢየሱስ ይሁን። ስለዚህ በዚያ ስፍራ ኤልያስ ተገኘ። ኤልያስ የተገኘው የብሉይ ኪዳን ነቢያትን በመወከል ነው የተገኘው። ሙሴም ደግሞ የቶራውን ወይም የሕጉን መጽሐፍ በመወከል ነው የመጣው። ጌታ ይባላል። ምክንያቱም በሉቃስ ወንጌል ምዕራፍ 44 ላይ ሲናገር ሙሴ መዝሙራት፣ ነቢያት ስለማን ይናገራሉ? ስለ እኔ ይናገራሉ። እሱ ደግሞ የሁሉም የብሉይ ኪዳን መጽሐፍት መደምደሚያው ማን ነበረ? ኢየሱስ ነበር። የተስፋዎቹ ሁሉ መደምደሚያ ኢየሱስ ነው። ስለዚህ እሱ ደግሞ ተገልጧል። ጌታ ይባረክ። ስለዚህ አሁን ኢየሱስ በአዲስ ኪዳንን ሊዘረጋ ስለመጣ ያን ሁሉ መደምደሚያውን ይዘው መጨረሻውን ይዘው ወደ ኢየሱስ ቀረቡ። ያ ተራራ ደግሞ የእግዚአብሔር መገለጫ ተብሎ ይጠራል። እግዚአብሔር የሚገለጥበት በዚህ ጊዜ የብሉይ ኪዳን አገልግሎት ስትመለከቱ ሙሴም እግዚአብሔር አምላክ ወደ ተራራ ናውጣ ሲሉ ነበር። ኤልያስ ደግሞ በቀርሜሎስ ተራራ ላይ እግዚአብሔር ለሱ በድምፅ በንፋስ በእሳት በመሬት መንቀጥቀጥ ሲናገር ነበር። ስለዚህ ተራራው አንደኛ የክብር ተራራ ነው። ተራራው የጸሎት ስፍራ ነው። የመታጠቂያ ስፍራ ነው። የመዘጋጃ ስፍራ ነው። ስፍራው እግዚአብሔር እንዲህ አይነት ስፍራ ይመርጥላችኋል። እስኪ አሜን ነው። የምትለውጡበትን ስፍራ እሱ ራሱ ያዘጋጅላችኋል። ወደ አዘጋጅላችሁ ስፍራ ደግሞ እናንተን ይመራችኋል። ክብር ለኢየሱስ ይሁን። አሜን ነው። እኛ እንድንሰራ ጌታ ይፈልጋል። እኛ እንድንለወጥ ይፈልጋል። አዲስ ክብር እንድናይ ጌታ ይፈልጋል። ለይቷችሁ ነው የወሰደው፣ መርጦ ነው የወሰደው። ብቻቸውን አወጣችሁ ይላል። ጌታ ይባረክ። የት? ወደዚያ ክብር ወዳለበት፣ ወደዚያ ጸሎት ወደሚደረግ እግዚአብሔር ወደሚሰማበት ስፍራ ወሰዳቸው። ብቻቸውን ወሰዳቸው፣ አወጣቸው ይላል። ወዴት ነው ያወጣው? ወደ ላይ አወጣቸው። ይህ ዝም ብሎ ተራራ መውጣት አይደለም የሚናገረው። የግሪኩ ቃል አናፔሮ ነው የሚለው። አናፔሮ ማለት ይዞ ክብር ወዳለበት ስፍራ ይዟቸው ወጣ። ክብር ወዳለበት ስፍራ ወደ ላይ አወጣቸው። ወይ መስዋዕት አድርጎ አቀረበ ማለት ነው። መስዋዕት አድርጎ ራስን መስዋዕት አድርጎ ማቅረብ ነው አናፔሮ ማለት። ስለዚህ ቦታውን እንደ ቦታ ብቻ አይደለም የሚተረጉመው፣ ቦታ ብቻ አይደለም፣ ወደ ላይ ያወጣቸው። እግዚአብሔር ዛሬ ወደ ላይ ያወጣችኋል ካላችሁበት አዝቅት። ሃሌሉያ ሃሌሉያ። እግዚአብሔር ወደ ላይ ያወጣችኋል ወደ ተሻለ ክብር ወዳለበት፣ ሞገስ ወዳለበት፣ ስኬታማ መሆን ወደምትችሉበት ስፍራ እግዚአብሔር ያወጣችኋል።
ወደ ላይ ያወጣችኋል። ክብሩን ለማሳየት ወደ ላይ ያወጣችኋል። አሜን ነው። መስዋዕት አድርጋችሁ ራሳችሁን ማቅረብ ወደምትችሉበት የሮሜ መጽሐፍ ምዕራፍ 12 ቁጥር 1 ጀምሮ ነው የሚለው፣ ወንድሞች ሆይ ይላል ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ለእግዚአብሔር ምን አድርጉ? ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም ደግሞ ለአእምሯችሁ የሚመች አገልግሎታችሁ ነው ይላል። ክብር ለኢየሱስ ይሁን። አሜን ነው። ወደ ላይ ራስን መስዋዕት ማድረግ እግዚአብሔር ይገልጥ ላለው ክብር ራስን መስዋዕት ማድረግ፣ ራስን ማቅረብ፣ ሙሉ በሙሉ ለእግዚአብሔር መሰጠት፣ ለእግዚአብሔር አሰራር ምቹ መሆን። አሜን። ለእግዚአብሔር አሰራር ምቹ መሆን። ስለዚህ አናፒሮ የሚለው ቃል ለዚህ ነው፣ መስዋዕት አድርጎ ራስን መስጠት ለእግዚአብሔር። ራስን ለእግዚአብሔር መስዋዕት። እነሱ እሺ አሉ። ኢየሱስ መርጧቸው ልክ ወደ ተራራ ሲያወጣቸው እሺ አሉ። ለእግዚአብሔር ፈቃድ ተገዙ፣ ለእግዚአብሔር ፈቃድ ታዘዙ። በታዘዙ ልክ ተከትለውት በሄዱ ልክ እግዚአብሔር ክብሩን ገለጠ።